የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት ከተሰጡ ተልዕኮና እሴቶች መካከል አንዱ በከተማ አስተዳደር ስር ለሚገኙ የመንግስት መስሪያ ቤቶች የሚጠቀሙባቸውን ግብዓቶች በስትራቴጂያዊና በማዕቀፍ ግዢ መፈጸም ነው። በአገልግሎት ተቋሙ ባለፈው በጀት ዓመት ታቅዶ ከተከናወኑ ግዢዎች መካከል የተማሪዎች የደንብ ልብስ ግዢ ተጠቃሽ ነው። ይህ የግዢ ስርዓት በአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ አማካኝነት በከተማዋ ለሚገኙ የመንግስት ትምህርት ቤት ተማሪዎች የሚጠቀሙበት የደንብ ልብስ ግዢ ከትምህርት ቢሮ ዳታ በመሰብሰብና ፍላጎት በማቅረብ የግዢ ስርዓቱ እንዲከናወን ተደርጓል። በአመቱ መጀመሪያ ላይ ወደ ታህሳስ አካባቢ ላይ ነው እኛ ጥያቄ የምንጠይቀው። ታህሳስ 24 ጀምሮ ለ2018 ዓ.ም የግብዓት ግዢ ፍላጎት ጥያቄ አደራጅተን ጥያቄ ያቀረብነው ታህሳስ ወር ላይ ነው። ስለዚህ ለዛ ነው ከታህሳስ ጀምረን እስካሁን ባለው ጊዜ ላይ የደብተርም የዩኒፎርም በአጭር ጊዜ ላይ እንዲጠናቀቅ በርካታ የቅድመ ዝግጅት ስራዎችንም እንሰራለን። መረጃ ከማደራጀት ጀምሮ ስፔሲፊኬሽኖችን ማዘጋጀት ሊሆን ይችላል። የጥራት ኮሚቴ ማኑዋሎችን የማዘጋጀት ስራዎችንም ሁሉ አድርገን የናሙና ፍተሻም ጭምር ማለት ነው። ከዚህ በፊት በጣም ረጅም ጊዜ የሚወስድ የነበረው የናሙና ፍተሻችን በአጭር ጊዜ ላይ እንዲጠናቀቅ ለማድረግም በርካታ ስራዎችን በቅድመ ዝግጅት ስራዎቻችን ላይ የሰራናቸው ስላሉ ለዛም አስቀድሞ የምንሰራቸው ስራዎች ናቸው። የመንግስት ትምህርት ቤት የሚማሩ ተማሪዎች የግብዓት መሟላት ጋር ተያይዞ ያሉ ስራዎችን በመጀመሪያ ደረጃ ያው ፍላጎት ነው የሚሰበሰበው። ምገባ ኤጀንሲ ከትምህርት ቢሮ በሚያገኘው መረጃ መሰረት እያንዳንዱ ለተማሪዎቹ የሚያስፈልጉ ግብዓቶቹ ለይቶ ለኛ የማሳወቅ ስራ የሚሰራበት አግባብ አለ ማለት ነው። ያው እንደ አጋጣሚ ሆኖ ከዚህ በፊት ከትምህርት ሳይጀመር በፊት ግብዓቶቹ በወቅቱ ያለመቅረብ ችግሮች ነበሩ ማለት ነው። እሱ መነሻ ተደርጎ 2017 በተሻለ ሁኔታ የተሰራው አንዱ ፍላጎቱም በወቅቱ እንዲጠየቅ ተደረገበት አግባብ አለ። እሱ መነሻ ከተደረገ በኋላ ያው እኛም ፍላጎቱ መነሻ አድርገን በግልጽ ጨረታ ሰነዱን አዘጋጅተን ወደ ጨረታ ፕሮሰስ እንዲገባ የተደረገበት አግባብ አለ ማለት ነው። የግዢ ስርዓቱን ከጊዜ ወደ ጊዜ ለማሻሻል ትኩረት አድርጎ እየሰራ ያለው የመንግስት ግዢና ንብረት ማስወገድ አገልግሎት ጨረታ ያሸነፉ አቅራቢ ተቋማት በተቀመጠላቸው የአሰራር ሂደት ምርቱ ወቅቱን ጠብቆ እንዲከናወን ሰፊ ስራዎችን ሰርቷል። ጨረታ አይተን ኦልሬዲ ከጊዜ ወደ ጊዜ እየተሻሻለ ብዙ ነገሮች የተጨመሩ አሁን ላይ ጥሩ በሚባል ደረጃ ደርሷል። ከስፔክም ፕሪቤድ ከክትትል ከሁሉ ነገር አንጻር በጣም የተሻለ ደረጃ ደርሷል። አሁን ላይ እኛ ከኬጂ እስከ 4 ያሉትም 60% አሸንፈን እዚህ ያለንን ወደ 342,000 ልብሶች እኛ ጋር ደርሰዋል። ሂደቱ ጥሩ ነው። 40-60 የምንላቸው የክፍፍል አይነቶች አሉ በግዢ ውስጥ። ከነዛው 60%ቱን ያሸነፈው የድርጅት በዚሁ መሰረት 60%ቱን ለአዲስ አበባ ዙሪያ ትምህርት ቤቶችና እንዲሁም ለሸገር ከተማዎች ነው የሚሰራው። የተሰጠው ድርሻ አለው። በእያንዳንዱ ክፍል የተለያዩ ክፍሎች አሉ። ጨረታው 5 ሎቶች አሉ። ከነዛ ውስጥ ባሸነፈበት ሎት ጋርመንት ስራዎች እንደምታዩት እነዚህ አሁን የኬጂ ተማሪዎች ልብሶች ናቸው። ሸሚዝና የሴቶች ቀሚስ። እነዚህን ባሸነፈበት ጨረታ በተሰጠው አዋርድ መሰረት በተሰጠው ክፍፍል እነዚህን ነገሮች በተሰጠው የስራ ጊዜና ገደብ መሰረት ሰርቶ የማስረከብ ግዴታ ስላለበት እያየን ያለነው ሰዎቹ እየሰሩ የተለያየ አይነት ስራዎችን እያካሄዱ እየታሸገ እስከ መጨረሻው ድረስ እንዴት ዲስፐርስስ ወይ እንደሚሰራጭ እያየንበት ሁኔታ ነው ያለው። ለ2018 የትምህርት ዘመን 1.2 ሚሊዮን ተማሪዎች የደንብ ልብስ እንዲቀርብላቸው ተደርጓል። መማሪያ ደብተርም በተመሳሳይ አስቀድሞ የተጠናቀቀበት ሁኔታ ነው ያለው። ያው መስከረም 5 ትምህርት እንደሚጀመር ይታወቃል። በዛ ትምህርት ወቅት ላይ አስቀድሞ ተማሪው ዩኒፎርምም ደብተርም ደርሶታል። በመማሪያ ትምህርት በሚጀመርበት ወቅት ላይ ሁሉም ተማሪ ዩኒፎርሙን ለብሶ ደብተሩን ይዞ የትምህርት ገበታው ላይ የሚገኝ ስለሆነ አስቀድሞ በመስራታችን ለሁሉም ተማሪ እንዲደርስ ያደረግንበት ሁኔታ ስላለ በተሻለ መልኩ ዘንድሮ ከየትኛውም ጊዜ በላይ ዘንድሮ በጣም በፈጠነ ጥራት ባለው መልኩ ለተማሪው በወቅቱ ደብተርም ዩኒፎርም እንዲደርሰው ለማድረግ ስራዎች ተሰርተዋል ማለት ነው። ቀደም ሲል ከተማሪ የደንብ ልብስ አቅርቦት ጋር ተያይዞ በተለያዩ ምክንያት የምርት መጓተት ቢኖርም
የዘንድሮ የተማሪዎች የደንብ ልብስ አቅርቦት ከአምናው በተሻለ ከጨረታ ጀምሮ ያለውን አሰራር በማዘመን ስርጭቱ ወቅቱን ጠብቆ እንዲደርስ ተደርጓል። የመጀመሪያ ዓመት የነበረው ይሄ ጅምርም ስለነበር ኢፌክቲቭ አልነበረም። ከዛ ዓመታት ግን አንድ ዓመት እየጨመረ መጣ ቁጥር ግን ብዙ ነገሮች ላይ ኢቭን በጨርቅ ምርመራ ሂደት ተሻሽሏል። በይሄ ኢንስፔክሽን ሲወጡ ያሉ ሂደቶች ተስተካክሏል። ግዢ የሚቻለው ነገር ይሄን ስራ ጥሩ ለማድረግ የሚቻለው ርቀት ሄደዋል። ብቻ ጀስት ኤክሴፕት ከጊዜ ውጭ ያሉ ነገሮች ብዙ ነገሮች በጣም ለውጥ ኳሊቲ ዋይስ ተስተካክሏል። ኢቭን ዲስትሪቢዩሽን ጥሩ ሆኗል። በየትምህርት ቤቱ ነው የምናቀርበው። የሸገር ደግሞ በየሸገር ክፍለ ከተማዎች ላይ ነው የምናቀርበው። እሱ ጥሩ ሆኗል። ሴንተር ነበር። አሁን እኛም አንድ ስቴፕ ሄደን ለነሱ ክፍለ ከተማም ትምህርት ቤት ድረስ ማቅረብ ስለጀመርን ከዓመት ዓመት በጣም የተሻለ ነገር ነው ያለው። ከባለፉ ዓመታት አንጻር ሲታይ የጨረታ ወይ ደግሞ የግዢ ሂደቱና ግብአቶቹ ለተጠቃሚ ተማሪዎችም ሆነ የመምህራኖችም እንዲደርስ የተደረገበት አግባብ በጣም የተሻለ ነገሮች አሉ ማለት ነው። ይታወቃል። ከዚህ በፊት አንዱ ጨረታዎቹም ይጓተታሉ፣ በተለያዩ ምክንያቶች ጨረታቸውን ውድቅ ይሆናሉ። እሱም አንዱ ችግር የነበረበት አግባብ አለ። እሱም በዛ አግባብ የነበሩ ችግሮች አሉ። ሁለተኛ ደግሞ ከፍተሻ ጋር ተያይዘው ያሉ ነገሮች አንዳንዴ የተስማሚነት ፍተሻ ሙሉ በሙሉ የሚወርቁበት ሁኔታዎችም አሉ። ፓራሜትሮቹ እንዳለ ሆኖ ማለት ነው። ከፍተኛ ወጪም የሚወጣበት ሁኔታዎች አሉ። ይሄንን ተወጥቶበትም የጨረታ ሂደቱን በዛ አግባብ የሚራዘምበት ሁኔታዎች ስላሉ የዘንድሮ ግን በተሻለ ሁኔታ ኢቭን ግንቦት መጀመሪያ አካባቢ ወደ ውል ሂደት የገባንበት ሁኔታዎች አሉ ማለት ነው። ኦልሞስት እነሱም ከዛ በኋላ ወደ 45 ቀናት ነው አምርቶ እንዲያቀርቡ የተደረገበት አግባቦች አሉ። አቅርቦቱም በአጭር ጊዜ እንዲደርስ ኢቭን የትምህርት ስርዓቱን ሳይጀመር በፊት በአዲስ አበባና ከተማ ለትምህርት ቤቶቹ ግብአቶቹ እንዲደርስ የተደረገበት ሁኔታዎች አሉ። ግብአት አቅርቦት ስራዎቻችን ከተጀመረበት ጊዜ ጀምሮ ወደኋላ ሄደን እንኳን ብናየው 2016 ላይም ብናየው በጣም ይዘገየ ነው። እስከ ህዳር ጭምር ዩኒፎርም ሲሰራጭ ነበረበት ነው። 2017 እስከ ጥቅምት ህዳር የሚሄደባቸው ሁኔታዎች አሉ። ይሄ ከአቅራቢ አቅም ጋር ውልም በጊዜ ካለመፈጸም ጋር ተያይዞ የሚያጋጥሙ ችግሮች ናቸው። ሁለተኛም ከቅድመ ዝግጅት ስራዎቻችን አኳያ አስቀድሞ መጠናቀቅ የሚገባቸውን ነገሮች አስቀድሞ ባለመጠናቀቅ የመዘግየት ነገሮች ያጋጥማሉ። 2018 ላይ ግን ይሄ ችግርን አስቀድመን ለመፍታት ጥረት አድርገናል። ቅድም እንዳልኩት ባለድርሻ አካላቶቻችን አሉ ከኛ ጋር በጋራ የምንሰራው ትምህርት ቢሮ፣ ፋይናንስ፣ ከንቲባ፣ ምገባን፣ መንግስት ግዢን ጨምሮ በጋራ የምንሰራቸው ስራዎች በርካታ ናቸው። አብይ ኮሚቴ ራሱ የሚመራው አብይ ኮሚቴ አለ። እነሱ በሚያስቀምጡት አቅጣጫ መሰረት የተወሰኑ ውሳኔዎች አሉ። የናሙና ፍተሻው አሁን 2 ወርና ከዛ በላይ የሚፈጅ የነበረ የናሙና ፍተሻ በአጭር ጊዜ ላይ እንዲጠናቀቅ ለማድረግ ተሞክሯል። ለዚህም ነው በአጭር ጊዜ ላይ ለተማሪው በየትምህርት ቤቱ ደብተር የገባው አስቀድመው ነው ደብተር የገባው የሰኔ ላይ ምናምን አስቀድሞ አልቋል። የደንብ ልብስም በተመሳሳይ አስቀድሞ ነው የገባው። ስለዚህ ሁሉም ተማሪ እንዲደርሰው የተደረገው በዚህ ምክንያት ነው። ምርቶች ጥራታቸውን የጠበቁና የሚፈለገውን አገልግሎት ይሰጡ ዘንድ አገልግሎት ተቋሙ ባስቀመጠው የጥራት መስፈርት እንዲሰሩ ከማድረግ አንጻር የጥራት ፍተሻና ቁጥጥር ስርዓቱ የጠነከረ እንደነበር ተገልጿል። ይህንን መስራት ማለት ያው ምናልባት ትምህርት ቤት ላይ ካለው ድርሻ አንጻር የኛም ድርሻ ወሳኝነት አለው። ይህን መስራት ማለት ሀገር መስራት ይመስለኛል እኔ እንደራሴ። ምክንያቱም ተማሪዎችን ለብሰው ሲሄዱ ሲማሩበት ደስ ይላል እና እኛም በደስታ ነው የምንሰራው። ያለው ስራ ያው ፓኪንግ ነው። የመጣውን ልብስ ደረጃውን አይተን ጥራትና ሁኔታውን አይተን ጥራት ያለውን አሽገን ፓክት አድርገን እናስገባለን። ስህተት ያለበትን ደግሞ ወደ ኋላ መልሰን እንዲስተካከል እናደርገዋለን። ከጨርቁ ማንነት ጀምሮ እየታየ በስፔሲፊኬሽኑ መሰረት መቀመጡ እየታየ ማሽኖች እየፈተሹ እንደሚያልፍ አይተናል። ከዛም ውጪ እንዴት ስራዎች ተሰርተው ፕሮሰሳቸውን ይዘው ሄደው አንዱ ፕሮሰስ ላይ ሲሄዱ ያልተሟላ ማንነት ካላቸው ተመልሰው ወደ ኋላ እንደሚሄድ ፊኒሺንጋቸው እንዲያልቅ እንዲያምር የጥራት ችግር ካለበት ያሰፋፍ ችግር ካለበት የቁልፍ ይብን ቀዳዳ ችግር ካለበት የቁልፍ አተካከል ችግር ካለበት ተመልሶ ወደ ኋላ እንደሚሄድ በዚህ ፋብሪካ ውስጥ ያየንበት ሁኔታ አለ። እንደ አጠቃላይ ደግሞ በስፔኩ መሰረት መሰራቱ ማረጋገጫ የሚባላል
ይሄ ጨርቅ እዚህ ክትትል አድርገን አሽገው ወስደው ለትምህርት ቢሮ ነው የሚያስረክቡት። ለየትምህርት የተሰጣቸው ትምህርት ቤቶች አሉ፣ ክፍለ ከተሞች አሉ። በዛ በእያንዳንዱ ቦታ ነው ሄደው የሚያስረክቡት። ሲያስረክቡ ያንን የሚረከባቸው የጥራት ማረጋገጫ የሚሰጣቸው ክፍል አለ። ያንን ጥራት ማረጋገጫ ይዘው አስረክበው ከዛ በኋላ የራሳቸውን እንትን ይጨርሳሉ ማለት ነው። ስለዚህ ያ ስቴፕ በዚህ መሰረት ያልቃል። ጥራት ፍተሻ ጋር ተያይዘው ያሉ ነገሮች ሁሉም ተጫራቾች ናሙና ያመጣሉ። ያ ናሙና የሚመጣው ናሙና ከቴክኒክና ሙያ የተወጣጡ ባለሙያዎች የተለያዩ ግብአቶች አሉ፣ እነሱ የሚጠቀሙት ግብአቶች አሉ። እነዛም ብሉ ግብአቶቹ ተሟልቶላቸው እነሱም ተከፋፍሎ ማለት ነው ባለሙያዎቹ ተከፋፍሎ ቲም መሪ ማላቸው ይሄንን ስራ የሚሰሩበት አግባብ አለ። እነሱም በየጊዜ እየተገማገሙ በሁለት ሶስት ቡድን ሆኖ የሚሰሩበት አጋጣሚዎች አሉ፣ እየተናበቡ የሚሰሩበት ሁኔታዎች አሉ። እሱን መነሻ አድርገው ምንድነው የሚያደርጉ ጥራቱን ይፈትሻሉ ማለት ነው። ጥራቱን እየፈተሹ ከዛ በኋላ ይሄንን ስራ የሚሰሩበት አግባቦች አሉ። ይሄን ስራ ሲሰሩም ደግሞ በተሻለ ሁኔታ ከሌላ ጊዜ ማለት ነው። አሁን ብዙውን ጊዜ በተስማሚነት ፍተሻ የጥራት ቁጥጥር ሲደረግ የሚነሱ ጥያቄዎች አሉ። ተመሳሳይ ጨርቅ አንዱ የሚወርቅበት አንዱ የሚያልፍበት አግባቦችም ነበሩ ማለት ነው። እሱ ነገሮች ኢቭን አንዳንድ ምልክት የተለያዩ ነገሮች ለማድረግ ጥረት አቢዩዝ ለማድረግ የሚሞከሩበት አግባቦች ነበሩ ማለት ነው። በተጫራቾችና በአቅራቢዎች በኩል የሚነሳ በጣም ኮምፕሌን ነበር ማለት ነው። አሁን ግን በዛ ይሄን መነሻ ተደርጎ ይሄንን ጥራቱን በአግባቡ ሙያተኞቹ መነሱ መጀመሪያ ባስቀመጡት መስፈርት ማለት ነው። ፍላጎት መግለጫ ላይ እያንዳንዱ መስፈርት ይቀመጣል። በዛ መስፈርት መሰረት ደግሞ አሟልቶ ሎይስ አላሟላ የሚለው ነገር በትክክል ቴስት እያደረጉ በዛ ሁኔታ ስራዎች የተሰራበት ሁኔታዎች አሉ። ከዚህ ከሚቀርቡ ግብአቶች የጥራት ቁጥጥር ስራችን ጋር ተያይዞ ያለው ነገር ላይ በቅንጅትም በተናጠልም ነው ስራዎችን የምንሰራው። አንዱ በቅንጅት የምንሰራው ከትምህርት ቢሮ ጋር ነው የጥራት ቁጥጥሩ የምናደርገው። በእያንዳንዱ ትምህርት ቤት ላይ የጥራት ቁጥጥርና የስርጭት ርክክብ ኮሚቴ ይባላል። ትምህርት ቢሮ ያዋቀራቸው በእያንዳንዱ ትምህርት ቤት ላይ። ስለዚህ ዩኒፎርም ሲገባ ዝም ብሎ አይገባም። እነዛ ኮሚቴዎች እንዴት ነው ጥራቱን የጠበቀ ነው በስፔኩ መሰረት ነው ወይ የሚለው የማረጋገጥ ስራ በእያንዳንዱ ትምህርት ቤት ላይ ትምህርት ቢሮ ባዋቀረው ኮሚቴ መሰረት ይሰራል። እነዚህን ኮሚቴዎች ግን አስቀድመን ስልጠና ሰጥተናቸዋል። ምንድን ነው የሚቆጣጠሩት? ኃላፊነታቸው ምንድን ነው? ዩኒፎርም ምን አይነት ጥራት ችግር የምንለው ምን ያክል ችግር ሲኖረው ነው የሚለውን ነገር ከቴክኒክና ሙያ ባለሙያዎች ጋር በጋራ በመሆን ስልጠና እንዲሰጣቸው የአቅም ማጎልበቻ ስልጠና ሰጥተን ወደ ተግባር ገብተናል። ይሄ ብቻ ግን አይደለም። እንዳልኩት የቴክኒክና ሙያ ተቋም ላይ ያሉ የጋርመንት ባለሙያዎች ከኛ ጋር ባለፉት 2-3 ዓመታት ላይ ከጥራት ቁጥጥር ስራችን ጋር በጋራ በቅንጅት እየሰራን ያለ ነው። ስለዚህ ዘንድሮም እነዚህን አካላቶች አሳትፈን በኮሚቴ አዋቅረናቸው እያንዳንዱ ጋርመንት ላይ ከመጀመሪያቸው በፊት የማረጋገጥ ስራ በምርት ሂደት ላይ በቅድመ ምርት በስርጭት ወቅት ላይ ያሉ የጥራት ቁጥጥር ሂደት ምን ይመስላል የሚለውን ነገር የመከታተል የመቆጣጠር አፕሮቭ የማድረግ ችግር ያለበትን እዛው እንዲታረም የማድረግ ስራዎችን ይሰራሉ። ስለዚህ በተናጠልም በግልም የሚሰሩ ስራዎች አሉ። የዘንድሮ የደንብ ልብስ ግዢ ወቅቱን ጠብቆ ለተማሪዎች መቅረቡ ተማሪዎች በአዲስ መንፈስ ትምህርታቸውን እንዲከታተሉ ከማድረግ ባሻገር በትምህርት ቁሳቁስ እንዳይቸገሩ የሚያደርግ ነው። ለአቅርቦት መፋጠን ምክንያት ከሆኑ አንዱ የተቋማት ቅንጅታዊ አሰራር መዳበር ተጠቃሽ ነው። ከመጀመሪያው ጨረታ ከወጣ ጊዜ ጀምሮ ፕሪቢድ ላይ ያለውን እያንዳንዱ ነገር ክሊር አድርገው ማንም ሰው እንዳይሳሳት ይሄ እንደዚህ ነው የሚሞላው፣ ይሄ እንደዚህ ነው የሚደረገው ክሊር የሆነ ነገር ምክንያቱም ሁሉም እኩል ኮምፒቲቲቭ እንዲሆን ሁሉንም ሰው የጨረታ የገዛን ሰው በሙሉ ጠርተው አማክረው ይሄ ነው ተብሎ ኢቭን ጥያቄ ካለሽ ይሄ በምንድን ነው የሚሰራው ብለሽ እስከ ማማከር ደርሰው ደን ከዛ ደግሞ ሳይት ቪዚት ላይ ሲወጡ ማሽነሪ መኖሩን በደንብ ፕሮፌሽናል ከሆኑ ሰዎች ጋር መጥተው አይተው ጨረታም አከፋፈቱም ደግሞ ግልጽና ግልጽ በሆነ ነገር ማንም ሊከራከረው በማይችለው መልኩ ሁሉም ሂደቱን ጠብቆ እዚህ የደረሰ ኦፕን ለግንኙነትም ለምንም በጣም ዝግጁ እንዳለቃም ብቻ ሳይሆን የኔነት ስራ ተሰምቷቸው የሚያሰሩ ስራ ስለሆነ በዚህ ትልቅ ምስጋና አለ። ከተቋማት ጋር ወይም ከሚመለከታቸው ባለድርሻ አካላት ጋር በቅንጅትና በትብብር በመስራታችን ያለው ፋይዳ አንዱ የትምህርት ግብዓት በወቅቱና በጊዜው እንዲደርስ ያደርጋል። የተጠቃሚዎቻችን እርካታ ይጨምራል። አላስፈላጊ የሆነ ከዚህ በፊት ሲከሰት የነበረ ወላጅ ላይ የሚፈጠር የነበረን ጫና ያቃልልናል ማለት ከመመገብ ባሻገር ነው ባይዘው እና አንዱ ኢኮኖሚካሊ የሚያጋጥም የነበረን ጫና ይቀንስልናል። ደብተር በመዘግየቱ ምክንያት ወላጅ
ጫና ፈጥሮ ውጭ ላይ ገበያው ላይ ሩጫ ደብተር ለመግዛት ነው የነበረውን ነገር ቢያንስ አሁን ላይ ይሄ ችግር እንዲቀርፍ ተደርጓል። ስለዚህ ቢያንስ በቅንጅትና በትብብር መስራታችን ወቅቱን የጠበቀ ግብዓት፣ ጥራቱን የጠበቀ ግብዓት ለተማሪው ለተጠቃሚ እንዲደርሰው ለማድረግ ቤተሰብን እፎይ ብሎ ተማሪው ላይ ሌላ ነገር ላይ ትኩረት እንዲያደርግ የሚያስችል ነገር ስለሆነ በቅንጅት መስራታችን ያው ውጤታማነታችን ከፍ ያደርጋል ብዬ አስባለሁ። የትምህርት ተሳትፎንም ያረጋግጣል። ተማሪውም በትምህርት ገበታው ላይ ብቻ ትኩረት እንዲያደርግ ደብተር አልደረሰኝም ብሎ እንዲያስብ፣ ዩኒፎርም አልደረሰኝም የጥራት ችግር አለበት ብሎ የሚጨነቅበት የሚያስብበት አግባብ አይኖርም። ስለዚህ ትምህርቱ ላይ ብቻ ትኩረት አድርጎ የሚንቀሳቀስበት ሁኔታ እንዲኖር ያግዛልና በቅንጅት በትብብር መስራት በጣም ወሳኝ ነው። ለዚህ ነው በአጭር ጊዜ ላይ እንዲጠናቀቅ ያደረገው። አጠቃላይ ቅንጅታዊ አሰራር የሚያመጣው ትልቅ ለውጦች አሉ። አሁን እያልን ያለ ነው። ከዚህ በፊትም በከተማ አስተዳደሩ በጣም ተማሪዎች ወላጅ የሚያነሱ ጥያቄ፣ ሌሎች አካላቶችም የሚያነሱ ጥያቄ ለሌላ ወጪ ከተጋለጡ በኋላ ወይ ደግሞ ትምህርቱ ሳይጀመር በፊት አቅርቦቱ ስለማይቀርብ ተማሪዎቹ የሚለብሱት ዩኒፎርም ሆነ ደብተር ጋር ተያይዞ የነበሩ ችግሮች አሉ ማለት ነው። እስከ 3 ወር 4 ወር የሚቆይበት አጋጣሚ ካለ ይሄ ሌላ ኮስት ይኖረዋል ማለት ነው ከጀርባው። እሱን ችግሮቹ እንዲቀሩ ቅንጅታዊ አሰራር ጋር ተያይዞ ያሉ ነገሮች አሁን ምገባ ኤጀንሲ ምን ይጠበቀዋል? በዚህ ዓመት ትምህርት ቢሮ ግዢና ንብረት ማስወገድ አገልግሎት ምንድነው የሚለው ነገር በየዓመቱ ቅንጅታዊ አሰራር ትስስሮቹ ይታቀዳሉ። በታቀዱት መሰረት ደግሞ በየሩብ ዓመቱ እየገመገምን የመጣንበት ሁኔታዎች አሉ። ክፍተቶችም ካሉ እነዛን ክፍተቶችን እየተወያየን ማንኛውም አካል እንዲያስተካክል የሚደረግበት በዛ ሁኔታ ስራዎቹ በመሰራታቸው አሁን የመጣ ውጤት ማለት ነው። የተማሪ በወቅቱ ትምህርት ስርዓቱ ሳይጀመር በፊት አቅርቦቱን በአግባቡ አግኝቶ በተረጋጋ ሁኔታ ስራዎቹ እንዲሰሩ ወይ ደግሞ የትምህርት ስርዓቱ እንዲቀጥል ማድረጉ ነው። ይሄ ደግሞ ሂዶ የተማሪ ውጤት ላይ የተሻለ ነገር ይፈጠራል። ሁለተኛ ደግሞ ህብረተሰቡ በከተማ አስተዳደሩ ያለውን እርካታም ይጨምራል ማለት ነው። በአሰራር ጋር አሁንም ስቲል እርግጠኛ ነኝ የሁሉም ጥያቄ የሚሆነው ጊዜ ነው። ጊዜው ጨረታው ቀድሞ ወጥቶ 3 ወር ሚኒመም 3 ወር መኖር መቻል አለበት። 45 ቀን የጨርቅ ማዘጋጃ አክሰሰሪ ነው። ምክንያቱም ሁሉም ባንድ አይገኝም። 2 ድርጅቶች ናቸው እስካሁን ኢትዮጵያ ውስጥ እያቀረቡ ያሉት። አንዱ ጋር ሄደሽ ከአንዱ ጋር ከሆነ ኢቭን አምርተው እስኪደርሱ ለሁሉም ሰው እስኪደርሱ የራሱ የሆነ ጊዜ አለው። ጊዜው በደንብ መጨመር አለበት። ተሬስት ያለው አሁን ያለበት የክትትል ሂደት ጥሩ ነው። ኳሊቲውን በደንብ ነው የሚያደርጉት። ሪፖርት ኮሚኒኬሽን ቻናላችን ጥሩ ነው። ስለዚህ ዋነኛው እንዲስተካከል የምንፈልገው የጊዜ ሂደቱ ብቻ ነው። የ2019 2018 ላይ የሚገዛው ተማሪ ግብዓቶቹ ጋር ተያይዘው ያሉ ነገሮች አሁን የተጀመሩ ስራዎች አሉ። ሎጂካሊ አሁን ፍላጎት የሚገባ ኤጀንሲ ፍላጎት ለመጠየቅ አሁን እኛም ዝግጅት ላይ ያለንበት ሁኔታዎች አሉ። ትምህርት ስርዓቱ እንደተጀመረ የተማሪ ቁጥርም ሆነ ይሄንን ግብዓት የሚያስፈልጓቸው አካላቶች በትክክል እንዲለዩ ይደረግና መስከረም ውስጥ አሁን መስከረም መጀመሪያ አካባቢ የግብዓቱ ፍላጎት እንጠይቀዋለን። ምገባ ኤጀንሲም ከትምህርት ቢሮ ጋር ሰርቶ ስራዎቹን ከጨረሱ ኦልሞስት የ2019 እስከ ሁለተኛ ሩብ ዓመት ማለት ነው ከባለፈው ከ3 ወር ባላነሰ ጊዜ የጨረታ ሂደቱ እንዲጠናቀቅና ወደ ውሉዴት እንዲገባ የሚደረግበት ሁኔታዎች ኦልሞስት ቢበዛ እስከ ሰኔ 30 ድረስ ሙሉ በሙሉ ትምህርት ቤቶቹ የሚደርስበት ሁኔታዎች ላይ ለመስራት አሁንም ዝግጅት ላይ ያለንበት ሁኔታዎች አሉ። ኦልሞስት አሁን በዛ ሁኔታ ነገሮች እየተሻሻሉ እንዲሄዱ የሚለውም እሱ ነው አንዱ ነገር ማለት ነው። አምና አሁን ከዛ በፊት ከነበረው ጊዜ አሳጥረን የጠየቅንበት ሁኔታዎች አሉ። አሁንም ደግሞ መስከረም ላይ ከጠየቅነው የጨረታ ፕሮሰሱ ኦልሞስት እስከ ሁለተኛ ሩብ ዓመት ይጠናቀቃል። ከዛ በኋላ 3 ወር ደግሞ የአቅርቦት ጊዜ እና የውልድ ነገሮቹ የሚጠናቀቅበት ሁኔታና ሰኔ አካባቢ ኦልሞስት ትምህርት ስርዓቱ ሲዘጋ የአቅርቦቱ ሙሉ በሙሉ የሚገባበት ሁኔታ ላይ እንሰራለን የሚል ነገር ነው። አንዳንድ ትምህርት ቤቶች ላይ ተማሪዎች ጋር ያው ዘግይቶ መመዝገብ ሊኖር ይችላል። ከዛ ጋርም ተይዞ እጥረት የሚያጋጥምበት ሁኔታዎች ሊያጋጥሙ ይችላሉ። እነዚያ ችግሮች ካሉ በጋራ በአጭር ጊዜ ላይ የምንፈታባቸው ሁኔታዎች እንዳሉ፣ ሁለተኛም ግን ስቶር ላይ የገቡ ደብተሮችና ደንብ ልብሶች በአግባቡ እያንዳንዱ ተማሪ የሚደርስበት ሁኔታ መኖር መቻል አለበት ነው። እጥረትም ካጋጠመ በጋራ ተነጋግረን መፍትሄ የምናበጅበት ሁኔታ እንዳለ ሆኖ የገቡት ደብተርና ዩኒፎርሞች ግን በአግባቡ ለተጠቃሚ የሚደርስበት፣ መምህራኖችን በተመሳሳይ ጋውኖቹን መጋቢ እናቶችም ሽርጣቸውን ለብሰው በትምህርት ገበታቸው ላይ መገኘት መቻል አለባቸው። ሁሉም ሰው የተሟላ ዩኒፎርም ደንብ ልብሱን ይዞ ትምህርት ገበታው ላይ መገኘት መቻል አለበት የሚለው ነው ማስተላለፍ የሚፈልገው።